ገላትያ 5 ምን ድምፅ ነው የሰማሁት? ኢየሱስ ያድናል፣ ኢየሱስ ያድናል እንዲህ የሚል ቃል አለ። በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል። እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግን ሁሉ እንድፈጽም ግድ አለበት ብዬ ለሚገርዙት ሁሉ ለእያንዳንዳችሁ ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጸደቅን ተስፋ እንጠባበቃለን ይላል ጌታ ኢየሱስ። የተባረከ ይሁን። ኢየሱስ ያድናል፣ ኢየሱስ ያድናል። ሃሌሉያ። እንጸልይ። እግዚአብሔር በኢየሱስ ስም በቃል ተናገረ። የቃል ተጻራሪ መንፈስ ለዘላለም በኢየሱስ ስም የወደቀ ይሁን። በዚህ ቃል ፈውሰን፣ በዚህ ቃል አረሳርሰን፣ በዚህ ቃል ቤታችን ይባረክ፣ በዚህ ቃል ነፃነታችን በኢየሱስ ስም ይባረክ፣ በዚህ ቃል ምድሪቷ ትባረክ። ዛሬ በዚህ እግዚአብሔር በሚፈሰው ወንጌል በኢየሱስ ስምና ስልጣን ምድር ትባረክ፣ ቤተሰቦቻችን ይባረኩ። ፈውስ ለሚገባቸው ፈውስ ይድረስ። ጸጋ እግዚአብሔር ለሚገባቸው በኢየሱስ ስም ጸጋ ይብዛላቸው። ስለ ሁሉ ተመስገን በኢየሱስ ስም አሜን። ልክቴናቸው ነፃነቶች የሚል ነው። ኢየሱስ ያድናል። ኢየሱስ ክርስቶስ ነፃነትን ሰጥቶናል። አሜን። ማንም ሊገዛ አይችልም። እንደገና በባርነት አትያዙ ብሎናል። ኢየሱስ ያድናል። ክብር ለኢየሱስ። አሜን። ጌታ እግዚአብሔር በመስቀል ላይ ኢየሱስ ሞቶ ለእኛ ለሁላችን ነፃ ናችሁ። you are free, you are free, you are free። የማንም ባሪያ አይደለም፣ የራስም እንኳን አይደለም። ኢየሱስ ያድናል። የማንም የክርስቶስ ነው። ኢየሱስ ያድናል። ራፖሶኮቦ ያድናል። በጣም የሚገርም ነፃነት ይላል። ነፃነት ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን። ያላባሳ ከበይ ምንድነው ብዬ ሳጠናው አንደኛው ነፃነታችን ምንድነው? የጸጋ ነፃነትን እግዚአብሔር ሰጥቶናል። አሜን። በነፃ እግዚአብሔር ጸጋን አብዝቶልናል። ጸጋ የበዛልህ ሆይ ደስ ይበል። ጸጋ በዝቶልሃል። ኢየሱስ ያድናል። ሃሌሉያ። የላባሳ ገላትያ ላይ በዚሁ ላይ ታገኛላችሁ። 5:4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ጌታ ይባላል። ጸጋችንን አሳልፈን ለጠላት ለሰው መስጠት የለብንም። ጸጋ በዝቶልናል። ጸጋ በዝቶልኛል። በለሴ ኢየሱስ ያድናል። ሬፓሳ ካሎ ያድኛል። እግዚአብሔር ዘንድ ጸጋ ለማንም አሳልፈን ወገኖቼ መስጠት የለብንም። እግዚአብሔር ጸጋ ሰጥቶናል። ካሪስ ማለት በግሪክ ካሪስ ማለት ያልተገባ መለኮታዊ ሞገስ ማለት ነው። ለአንድ ሰው ያልተገባ አይገባም። በዘር ብትመጡ፣ በጎሳ ብትመጡ፣ በኑሮ ደረጃ ብትመጡ የማይገባኝን ሰማይ ይገባል ያለኝ ነገር ምን ይባላል? ግሬስ ኦፍ ጋድ። ኢየሱስ ያድናል። ሰው ቢሆን እሱ አይደለም ይላል። እሱ አይደለም። ሰማይ ግን ሳያዳላ ጸጋ አብዝቶልኛል። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ ይህንን እግዚአብሔር ሰጥቶናል። አሳልፋችሁ አትስጡ ይላል እግዚአብሔር ቃል። እግዚአብሔር የሰጣችሁን ጸጋን አሳልፋችሁ አትስጡ ይላል። ሮሜ 6:14 ላይ ኃጢአት አይገዛችሁምና ይላል። በጸጋ ስር እንጂ በሕግ ስር አይደላችሁም። በምን ስር ነን? በጸጋ ስር ነን። በሕግ ስር አይደለም። ዋፍሪ ኢየሱስ ያድናል። ኢየሱስ ያድናል። ዳባሳከው ጸጋው በእምነት አድኗቸዋልና ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋልና
ይህ የእግዚአብሔር ስጦታ ነው እንጂ የማን የሥራ ውጤት አይደለም። እግዚአብሔር እንደዚህ ፈበር ካደረገ ሰማይ የሰጠን ለሰው አትስጡ ይላል። አንድ ሰው መጥቶ አይገባ አንተ ወንጌላዊ ሰብከት አይገባ ሰማይ ነው የሰጠኝ። ኢየሱስ ያድናል። ኢየሱስ ያድናል። ሰማይ ከመረጠ ሰማይ ከቀባ ከማን ጋር ትመካከራለህ? ሌላ ባሳካ እኛ ቀጥሎ ቃልዮት ላይ ኤካሶ የሚባሉ ሰው ነበሩና አንድ ነው ከእግዚአብሔር ተሰኛል ምናምን እያለ እምሯሯጥ ልጅ ነበረ ቸርች ውስጥ። ከዛ አንድ ግን ኮታ ሁሉ ምናምን የሚባል ሩቅ ቦታ እግዚአብሔር አንተ ይዘህ ሂድ ብሎኛል አለ። ቆይ የቸርች ሽማግሌዎችን ላማክር ውሸታም አልተጠራኝም ማለት ኢየሱስ ያድናል። አልተጠራኝም ብትጠራ ኖሮ ለመንፈስ ቅዱስ እሺ ትል ነበረ። ውሸታም ለማጭበርበር ነው እዚህ ያለው። እሳቸው ደግሞ እዚህ ቃልዮት ዋና ኦፊስ ላይ ዋና መሪ ሆነ ቁጭ በል ስሏቸው ኖ መንፈስ ቅዱስ አልሰጠኝም እናንተ ናችሁ ያላችሁ። የጌታ መንፈስ ለእኔ የሰጠኝ ሌላ ነው። ኢየሱስ ያድናል። ሃሌሉያ! ክብር ለኢየሱስ። ሰማይ የሰጠን ነፃነት፣ ሁለተኛ የተስፋ ነፃነት እግዚአብሔር ሰጥቶናል። አሜን ሃሌሉያ። ተስፋዬ ሙሉ ነው በሉ። ተስፋዬ ሙሉ ነው። The liberty of hope እንግሊዘኛ The liberty of hope የኛ ተስፋ ከምድር ጋር የተያያዘ አይደለም። ኢየሱስ ያለ ተስፋችን ምስቶቻችንም አይደለም። ቸርች ምድርም አይደለች። ጠቅላይ ሚኒስትርም አይደለም። ማንም አይደለም። የኔ ተስፋ ኢየሱስ ነው። የሚመጣው ሙሽራው የናዝሬቱ ኢየሱስ ተስፋዬ ነው። ኢየሱስ ተስፋዬ ነው። ኢየሱስ ተስፋዬ ነው። ሃሌሉያ! ተስፋ ሙሉ ተስፋ ይዘናል። አትፍሩ፣ ኢየሱስ ያድናል። ይህ በግሪክ ቃል ኢልፔስ ማለት ተስፋ በበጎ ነገር ላይ ያለ ሙሉ እምነትና መተማመን ተስፋ ይላል። ኤክስፕሬሽን ኦፍ ሆፕ። ክብር ለኢየሱስ። ይህንን ቀጥታ የምታገኙ ገላትያ ምዕራፍ 5 ቁጥር 5 ላይ ታገኛላችሁ። እኛ በመንፈስ ከእምነት የጸደቀን ተስፋ እንጠባበቃለን። ኢየሱስ ያድናል። ተስፋ ሆፕ ተስፋ አለ። ተስፋ መኪና ያለ፣ ተስፋ ቤት ያለ፣ ተስፋ ስልጣን ያለ፣ ተስፋ ኢየሱስ ነው። ሃሌሉያ! ኢየሱስ ካለ በቂ ነው ወገኖቼ። ኢየሱስ ካለ ሙሉ ተስፋችሁ ሙሉ ነው። አንተ ባለ ተስፋ ነህ። አንቺ ባለ ተስፋ ነች። ኢየሱስ ያድናል። ስለዚህ ሐዋርያው ነፃነታችሁ ለማንም እንዳትሰጡ ይላል። ተስፋ አለ ይላል። ሮሜ 5 ቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ተስፋው በማንም በኩል ሳይሆን ከመንፈስ ቅዱስ ወደ ልባችን ፈሷል ይላል። ኢየሱስ ያድናል። እግዚአብሔር ነቢይ ነስል ከማንም ጋር አይማከርም። ሄሮስ ቸርች ሽማግሌዎችን ላማክር አይደል፣ የሕግ አዋቂዎችን ላማክር አይደል፣ ጠቅላይ ሚኒስትርን ይህን ልጅ ፕሮፌት ለማድረግ ፈልጌያለሁ ብሎ አያማክርም። በመንፈስ ቅዱስ በልባችን አፈሰሰው። ሃሌሉያ ሃሌሉያ! you are my son, you are my servant ጌታ ብሎናል። ኢየሱስ ያድናል። ያ ብቻ አይደለም፣ የዘላለም ሕይወት አለን። ክብር ለኢየሱስ፣ ክብር ለኢየሱስ። አሜን። ኢየሱስ ቆላስይስ ምዕራፍ 1 ቁጥር 27 ላይ የክብር ተስፋ ይላል ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ክብር አለኝ የምትሉት ሌላ አይደለም ይላል። የክብር ተስፋ የሆነው ኢየሱስ በእናንተ ውስጥ መገኘቱ ነው ይላል። ኢየሱስ ያድናል። ሃሌሉያ! ስለዚህ ይህንን እግዚአብሔር ነፃ አውጥቶናል። ነፃነታችሁን ለማንም አሳልፋችሁ አትስጡ። ለሥጋ አትስጡ። ለሕግ አዋቂዎች አሳልፋችሁ አትስጡ። ኢየሱስ ያድናል። ሊገዛችሁ ለሚፈልገው
ለመንፈስ አሰራር አሳልፋችሁ አትስጡ። አንተ ተስፋ የለህ ምናምን ብሎ ሰይጣን ሊከስ ይችላል። ወንድ ወፍራም ወንድም ያለ ወፍራም ኢየሱስ አለ። ኢየሱስ ያድናል። ዳራሳካ ሶስተኛ ምንድነው? እግዚአብሔር የሰጠን ነፃነታችን። ሶስተኛው የእምነት ነፃነት the liberty of faith በክርስቶስ ኢየሱስ የሆነው እምነታችን በባህላዊና በሃይማኖታዊ ወይ ደግሞ በግርዛት ላይ የተደገፈ አይደለም። ኢየሱስ ያድናል፣ እናምነዋለን። የሞተ ይነሳል፣ የታሰረ ይፈታል፣ ያጣ ያገኛል፣ የታመመ ይፈወሳል። እናምናለን። ሲያምነዋለሁ ወይም ትችላለህ። እንዴት አምናለሁ አትበል። እመኑ። ታማ እመን፣ አታ እመን። እግዚአብሔር ነገ ባለጠጋ ያደርጋል። ኢየሱስ ያድናል። ክብር ለኢየሱስ። ማመን ትችላለህ። ይህ ነፃነት ነው። በቃ ነፃነት ነው። እንደ ከማንም ጋር ተነጋግሬ እናስነሳለሁ የሚባል ነገር የለም። እግዚአብሔር ባንተ ከተጠቀመ ተጠቀመ። በቃ ኢየሱስ ያድናል። ሀብታም አደርጋለሁ ካለ እመን። ቆይ የጎረቤት እንትና ላማክራለሁ። ቆይ ሽማግሌዎች ይቆጡኛል። እግዚአብሔር አይ እግዚአብሔር እመን እንጂ አትፍራ ብሎናል። እመን እንጂ አትፍራ። የሞተ ነገር ይነሳል፣ የታሰረ ይፈታል፣ ቀንበር ይሰበራል። ሌላ ባሳካቦ ያዲኛስ በግሪክ ቃል ፕስቲስ ነው። ፕስቲስ ማለት እምነት ወይ ደግሞ ታማኝነት፣ ሙሉ በሙሉ መደገፍ ማለት ነው። ሙሉ በሙሉ በእግዚአብሔር ላይ ፕስቲስ የሚባለው ነገር መደገፍ፣ አፎይ ብሎ መደገፍ። ኢየሱስ ያድናል። ኢየሱስ ያድናል። ሻባሳካቦ ያዲኛስ ይህ ቀጥታ ቁጥር 6 ላይ ታገኛላችሁ። አሁን ባነበብነው በገላትያ 5 ቁጥር 6 ላይ በክርስቶስ ኢየሱስ በፍቅር የምሰራ እምነት። እምነቱ በምንድን ነው የምሰራው? በፍቅር ነው የምሰራው። በግድ የምሰራ እምነት አይደለም እንጂ መገረዝ ቢሆን ወይም ደግሞ አለመገረዝ አይጠቅምም ይላል። ተገረዝ አልተገረዝ የራስህ ጉዳይ ነው። ጳውሎስ ጉዳይም አይደለም፣ ዋናው እመን ይላል። ኢየሱስ ያድናል። በፍቅር እግዚአብሔር የሰጠህን እምነትህን እመን። ያ ነፃነቴ ነው። ኢየሱስ ያድናል። you are free ነፃ ነህ። እመን። ባለጠጋ አደርጋለሁ ብሎ እመን። ሽባ ይተረተራል፣ እመን። ቀንበር ይሰበራል፣ እመን። ትበዛለህ፣ እመን። ኢየሱስ ያድናል። የዛሬ ችግር ነገ ካንተ ጋር አይኖርም። እመን። እግዚአብሔር በመጽሐፉ የሰጠን እምነታችን እመኑ። ኢየሱስ ያድናል። ሮሜ 1:17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ ይላል። የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ጻድቅ በእምነት በሕይወት ይኖራል። ኢየሱስ ያድናል። ሃሌሉያ። ምንም ስላለ አይደለም። በቃ ሞት ኢየሱስ ያድናል። ያ ጻድቅ በእምነት ኮራ ብሎ ዘና ብሎ ይኖራል። እግዚአብሔር አለልኝ ያለ ኢየሱስ ያድናል። ዙሪያ ሁሉ ጨለማ ሆኖ ጻድቅ በእምነት ታባሳካ ካምፖሶ ኮቦይ ኢየሱስ ያድናል። ሃሌሉያ ሻባሳካ። ስለዚህ ነፃነታችሁን አትስጡ። እንደገና በባርነት ይዛችሁ የሚፈልግ ኃይል ስላለ እንዳትያዙ ይላል ጳውሎስ ሲናገር፣ የእግዚአብሔር ሰው ታላቅ ሐዋርያ። አራተኛው ምንድነው? እግዚአብሔር የሰጠን ነፃነታችን ብንል የመንፈስ ነፃነት the liberty of the spirit ይላል። የመንፈስ ቅዱስ አሰራር ከሥጋ ምኞትና ከኃጢአት ባርነት ነፃ ያወጣናል። ኢየሱስ ያድናል። ከሥጋ ምኞት ሁሉ ነፃ ያወጣል የእግዚአብሔር መንፈስ። በመንፈስ ስንመላለስ የሥጋን ምኞት ፈጽሞ አንፈጽምም። ኢየሱስ ያድናል። በመንፈስ እግዚአብሔር ነፃ ወጥታችኋል ሲባል ለሥጋ የምንገዛበት አይደለም ይላል ሐዋርያ። መንፈስ ቅዱስ ወደ አንተ ሐሳብ ሲያመጣ የነውነት ተቀበል። ኢየሱስ ያድናል። ሃሌሉያ።
ያ ማለት ይላል ለስጋ እግዚአብሔር ነፃ አላወጣህም ይላል። ለስጋ ስራዎች ነፃ አላወጣህም። ነፃ እግዚአብሔር ያወጣህ ለምንድን ነው? መንፈስ የትም ሊመራ ይችላል። ሄድ በቃ ኢየሱስ ያድናል። ኮንታክት ሁሉም ይሁን ምንም ይሁን ኢየሱስ ያድናል። እንትና በዛሬ የሚፈወስ ሰው አለ ብሎ እግዚአብሔር ከመራ ዳቦሳ ካቦያ ዲኒያ ማሳ ላኪው እሱ አለ ከኔ ጋር። ኢየሱስ ያድናል። ኢየሱስ ያድናል። ከመንፈስ የተወለደ ይላል ኢየሱስ እንደ ነፋስ ነው አለ። እንደ ነፋስ አያስ በቃ ሰው ሊቆጣጠረው አይችልም። ኢየሱስ ያድናል። ሕግ ሊገዛው አይችልም። የአይሁዶች ሕግ አይቆጣጠረው። የሽማግሌዎች ሕግ፣ የፈሪሳውያን ሕግ በመንፈስ የተወለደው ሰው ሊቆጣጠረው ይችላል። እዚህ ያለ ስባል አዋሳል መንፈስ ቅዱስ እንደፈለገ ነፋስ ላል ኢየሱስ መንፈስ ቅዱስ እንደ ነፋስ ነው አለ ለኒቆዲሞስ ሲናገር። ከመንፈስ የተወለደ እንደ ነፋስ ነው አለ። ክብር ለኢየሱስ። ጌታ ይባላል። ያ ኒማ ይላል የግሪክ ቃል ሲናገር መንፈስ ብለው ኒማ ይላል። መንፈስ እስትንፋስ፣ ቅዱስ መንፈስ ይላል። ገላትያ 5:16 ላይ ታገኛላችሁ። ነገር ግን እላለሁ አለ የእግዚአብሔር ሰው ጳውሎስ በመንፈስ ተመላለሱ እንጂ የሥጋን ምኞት ከቶ አትፈጽሙ ይላል። መንፈስ ነፃ የሚያደርገን ለመንፈሳዊ ስራ ነው እንጂ ለሥጋ ስራ ነፃነትን አይሰጥም። በጣም ጥንቁቅ ነው የጌታ መንፈስ። ከመለኮት ጋር ይስማማል። ኢየሱስ ያድናል። ሃሌሉያ። የትኛውንም ነገር ወደ ማጭበርበር ውስጥ ከገባን አይሰራም። ግን እግዚአብሔር መንፈስ ቅዱስ የራከንን ነገር ስንሰራ ፓወር እየጨመረ ነው የሚሄደው። ኃይል እየጨመረ፣ መተማመን እየጨመረ፣ ተልእኮ እየጨመረ፣ ጸጋው እየጨመረ ሰምቶኛልና ልጄ እያለ መንፈስ ቅዱስ በኢኮኖሚ በሁሉ ነገር ብሬክ ስሩ እያደረገ ይመራሃል። ኢየሱስ ያድናል። ትናንትና ሰምቶኛል፣ ዛሬም ይሰማኝ። ለመንፈስ ቅዱስ ምንም መንከራከር አያስፈልግም። ሁለተኛ ቆሮንቶስ ምዕራፍ 3:17 ላይ ጌታ ግን መንፈስ ነው ይላል። ጌታ ምንድን ነው? መንፈስ ነው ይላል። የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። ኢየሱስ ያድናል። መንፈስ ቅዱስ ባለበት ሽባ መሆን የለም። ለሰው መፍራት የለም። ለአሰራር መፍራት የለም። እዚህ ጋር ትንቢት ከሰጠ ሰጥቶኛል እና ተናገር። ኢየሱስ ያድናል። የጌታ መንፈስ አድርግ ያለህን ነገር ለማድረግ ወደ ኋላ አትበል። መንፈስ ቅዱስ የአንድ ቸርች መሪ አይደለም። መንፈስ ቅዱስ የዓለማት ፈጣሪ ነው። መንፈስ ቅዱስ የሁሉ አባት ነው። እሱ የጌቶች ጌታ፣ የነገስታት ንጉሥ፣ ፈጣሪ፣ ከመለኮት አካል አንዱ። ስለ መንፈስ ቅዱስ እታዘዛለሁ ብሎ በኢየሱስ ስም ይሁንልን። አሜን። ሮሜ 8:2 ላይ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቷቸዋል። ከሞት ሕግ ከሕግ የጌታ መንፈስ ምን አድርጓቸዋል? አውጥተዋል። ዳግመኛ ወደ ባርነት ዶንት ጎ። ያድናል ኢየሱስ ያድናል። አንድ የእግዚአብሔር ሰው ሲናገር እግዚአብሔር ቀባኝ አለ። ከቀባኝ በኋላ አለ አንድ ቀን አለ ከቤተሰብ ጋር ከባድ የሆነ እራት ቀርቧል። መንፈስ ቅዱስ አሁንም እራቱን ጥለ የጸሎት ክፍል አለችኝ አለ። ወደ እሷ ግባ አለኛል። ኢየሱስ ያድናል። እና ከፋሚሊ ጋር ከልጆች ጋር ከምስቴ ጋር እራቱን ለመብላት በጣም ጓግቼ በነበርኩበት ተነሳለኛል። አረ እባክህ ያልኩኛል። ኢየሱስ ያድናል። ከበላው በኋላ እገባለሁ ብዬ በቃ አልታዝም ብዬ እራቱን በላሁት አለ። ከዛ በኋላ ሲገባ ክፍል ውስጥ ምንም የለም አለ። ያ የሚፈሰው ነገር ሁሉ የለም አለ። ወደ ጸሎት፣ ወደ
አገልግሎት የሚመራኝ ነገር ሁሉ ጠፋብኛል። እግዚአብሔር እንድንሰማ ጌታ ይርዳ። አሜን። ከዛ አልቅሼ ከብዙ ዓመት በኋላ ያ መንፈስ ተመለሰልኝ። ዋጋ ከፍያለሁ። ስለዚህ መንፈስ ቅዱስ በተናገረኝ ነገር ላይ ምንም አላቅማማም። ኢየሱስ ያድናል። ስለዚህ ነው የማደርገው። ኢየሱስ ያድናል እና ከተላለፍኩ ዋጋ እንደሚያስከፍል አውቃለሁ። ስለዚህ መተላለፍ አልፈልግም። እግዚአብሔር ለሁላችንም አቅም ይስጠን። ከሰው ሀሳብ ጋር ብዙ ጊዜ አይሄድም። መንፈስ ቅዱስ የሚያመጣቸው ሀሳቦች በጣም በእውነት ነው የምላቸው፣ ይገርማል። እንደ ነፋስ ነው፣ ሽው ያደርጋል። ሰው የሚያስፈልጋል። በአንተ ላይ የጌታ መንፈስ ሌላ ነገር እንዲጭናል እንታደርጋለህ። ኢየሱስ ያድናል። አይ አግባባለሁ ምናምን ካልክ መንፈስ ቅዱስ ያዝናል። እነዚያም ደግሞ ሰዎችን ካልሰማ ሰዎቹ ያዝናል። የቱ ያዝን ይሻላል? ኧረ ሰዎቹ አዝነው ቢሄዱ ይሻላል መንፈስ ቅዱስን ከምናጣ። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። ስለዚህ ወገኖች አንድ ባይብል ኮሌጅ ስማር እንደዚህ አለ። አንድ ዲን እንዳለ ሰብስቤ የሚባል ሰው እንደዚህ አለ። የተቀባ ሰው አለ ከሰው ጋር አይስማማ። ኢየሱስ ያድናል። ከቸርች ጋር የተቀባ ሰው ማግባባት አትችሉም አለ። እኔ በጣም ነው የገረመኝ። ዓለም ላይ አለ አይግባባም አለ ከሰው ጋር ያለ በተቀባ ጊዜ ከመሪዎች ጋር አይግባባም። ኢየሱስ ያድናል። ኧረ አያግባባን፣ እሱ ብቻ ይምጣል። አሜን። እንደየፈለገው ደስ የምሰኘውን ይስራብን። ኧረ ይስራብሽ። ለምን ዘመናችን በከንቱ ያልቃል? ኢየሱስ ያድናል። እዚህ ይስራብኝ በለው፣ እንደወደደ ይስራብኝ በለው። ኧረ ይስራብሽ። ሙታን ባንተ ይነሳ፣ ቀንበር ባንተ ይሰበር። የምድሪቷ ከርስ በኢየሱስ ስም ባንተ ጀግናው በጌታ ወታደር ከርሱ ይነቀል። ኢየሱስ ያድናል። መንፈስ ስመራ እኮ ነው ኃይል ያለ። መንፈስ ቅዱስ ካልመራ እኮ በቃ የሆነ በፓርላማ ላይ የቆመ ሰው ነው የሚመስለው። እውነት ነው። በጣም ቆንጆ በጥበብ ቃል ይናገራል፣ ግን የጌታ መንፈስ አለባቸው። ኢየሱስ ያድናል። በትምህርት ደረጃ በዶክተሬት ምናምን ጥናት አድርጎ ጥናታዊ ጽሑፍ ሲያቀርቡ ደስ በሚል ሁኔታ ያቀርባሉ፣ ግን የጌታ መንፈስ ነው ያለበት። ስፈልግ ሌላ ሀሳብ ያስገባል። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። አምስተኛ የፍቅርና የፍሬዎቹን ነፃነት ጌታ ኢየሱስ ሰጥቶናል። አሜን። ማንም በባርነት አንተ እንድገዛ አይችልም። ፍሬ ማፍራት ትችላለህ። በፍቅር ደግሞ ላይብሬቲ ኦፍ ላቭ ኤንድ ፍሩትስ ይላል እንግሊዝኛው። ጫባ አሳካቦ ነፃነታችን ለስጋ ምክንያት ሳይሆን እርስ በርሳችን በፍቅር እንድናገለግል የተሰጠን ነው ይላል ሀሳቡ። በፍቅር ባሪያ ሆኖ አስገድደኝ አይደለም። ወደ ቤት ውስጥ የግድ በቃ ነገሮችንና የቤተሰብን ማገልገል አለብን ብለኸኝ አይደለም። በፍቅር ዩልጎ ኢየሱስ ያድናል። ወደ ፓስተር ቤት ሂድ ይላል። በፍቅር እጅ እግሩን ማለት በፍቅር አንዳችሁ ምን ሆኖ ባሪያ መሆን በለ አንዳችሁ በፍቅር ባሪያ ሁኑ። እግር ይጥሩ። በቃ ዝቅ በሉ፣ ተገዙ። ኢየሱስ ያድናል። ሃሌሉያ። ራባሳካ አጋፔ ማለት መለኮታዊ ፍቅር ማለት ነው። ሼጋባሳ ዲቫይን ላቭ ይባላል እንግሊዝኛ። በዕብራውያን ደግሞ ካርፖስ። ስለዚህ የእግዚአብሔር ታላቁ ፍቅር ማለት ነው። ይሄ የክርስቶስ ፍቅር በእኛ እንዲሆን እግዚአብሔር ይላል። ይህ አጋፔ ማለት ያለምንም መውደድ ሰው ማለት ነው። ሰው አንዳንድ ሲጋብዝ ይወዳል። ሰው መልካም ያደረገው ነው ይወዳል። ግን አንኮንዲሽናል ላቭን ተዋደዱ ይላል እግዚአብሔር ቃል። ምክንያታዊ ያልሆነ ፍቅር
መለኮታዊ ፍቅር ምክንያታዊ አይደለም። በምክንያት እግዚአብሔር ወደኛ ከቀረበ የሚያስጠቃው ነገር የለም። ኢየሱስ ያድናል። ብዙ ከባድ ነገር እኛ ጋር አለ። ግን መለኮታዊ ፍቅር ማለት አንኮንዲሽናል፣ ያለ ምክንያት ቀርቦ እግዚአብሔር ያዳነበት፣ ነፃ ያወጣበት፣ ቀንበራችንን የሰበረበት፣ እስራታችንን የበጠሰበት ይሄ አጋፔ ይባላል። ኢየሱስ ያድናል። በኢየሱስ ስም እኛም እርስ በርስ እንደዚህ እንድንገለገል ጌታ ይርዳል። ሃሌሉያ። ቁጥር 13 ላይ ነጻው ታገኛላችሁ። ገላትያ 5:13 ላይ ወንድሞች ሆይ ይላል እናንተ ለነጻነት ተጠርታችኋልና ይላል፣ ብቻ አርነታችሁ ለሥጋ ምክንያት አይስትላል፣ ነገር ግን በፍቅር እርስ በርሳችሁ ባሪያዎች ሁኑ ይላል። ጌታ ይባላል። በፍቅር እርስ በርሳችሁ ባሪያ ሁኑ ይላል። እንደገና ገላትያ በዛው ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ምንድነው? እነዚህን ማፍራት፣ እነዚህ በውስጣችን መገኘት አለባቸው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። እንደዚህ ያሉትን የሚከለክል ሕግ የለም። ይህን አታድርግ፣ አትዋደድ የሚል ሕግ የለም። አትደሰት የሚል ሕግ የለም። አትታገስ እግዚአብሔርን የሚል ሕግ የለም። ቸር አትሁን የሚል ሕግ የለም። ኢየሱስ ያድናል። እነዚህ ሁሉ በነፃነት እግዚአብሔር የሰጠን ሕጎች ናቸው። ክብር ለኢየሱስ። ፍሬ ማፍራት እንችላለን።